ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እኔ የምልህ ኤርሚያስ አመልጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሮ ነው እንዴ? ረጅም ጊዜ መጾም እድሜን እንደሚያስረዝም ላስረዳው ሞከሩ። እስቲ በእናትህ ዝም በል ብሎ አቋረጠኝ። ከምርምር ላይ ተነስቼ ነው የማናግርህ አልኩት። እኔ ደግሞ ከልምዴ ተነስቼ ልንገርህ። ይኸውልህ የኔ አባት ውዳዴን፣ ገናን፣ ፍልሰታን፣ ነነዌን ይጾም ነበር። ይሄ ሁሉ ጾም ስለማይበቃው በወዳጅነት ተሰልፎ የሙስሊሞችን ጾም ሁሉ ይጾም ነበር። ምን ዋጋ አለው? ይህ ሁሉ ጾም በ40 ዓመቱ ከመቃጨት አላዳነው። ታመው ነበር አልኩት። አሟሟቱስ በአምባጓሮ ነው። ለ2 ደብድበው ገደሉት። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙኒ ራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሙዚየም ውስጥ ነው የምታገኙት። በተለይ በ20ዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? አብሮ ከመኖር ግዴታዎች አንዱ የወዳጅ አደራን መጠበቅ ነው። ከአሜሪካ በሬ ወደ እናት ሀገሬ በገባሁ ማግስት አንድ ስልክ ደወሉ። ሄሎ ገረመው ነህ? አቤት። ወንድምህ በየነ ከአሜሪካ መድኃኒት ልኮልህ ይዤልህ መጥቼ ነበር። በጣም አመሰግናለሁ። ነገ ጠዋት ያለህበት ቦታ ልምጣ? ተስማማሁ። በማግስቱ ስደውልለት ስልኩ አይነሳም። በሁለተኛው ቀን እንደገና ደወሉ። ሄሎ ይቅርታ፣ ትናንትና ትንሽ አሞኝ ስለነበር መምጣት አልቻልኩም። እንዲያውም ካላስቸገርኩህ ሰፈሬ መጥተህ ለምን አሰጠኝም? ሰፈር የት ነው? ቦሌ አለኝ። ቦሌ የት? እዚህ ባለተ ጎታችሁ ቦሌ ቡልቡላ። እኔ እኮ ቀበና ነኝ አልኩት። ካለህበት ብዙ አይርቅም። 2 ሚኒባስ፣ 1 ባቡር፣ 3 ባጃጅ ቢፈጅብህ ነው። አብሮ ለመኖር የማይደረግ ነገር የለም። በማግስቱ ወደ ተባለ ቦታ ገስግሼ ሄድኩና ደወልሁለት። ከለ አስጨራሽ የስልክ ቅጥቀጣ በኋላ የስልኩን አንስቶ ማነው አለኝ። በእውቀቱ ነኝ። ምን ፈለግ?
ወንድምህ በየነ መድኃኒት ልኮልህ ተሽሎኛል፣ ከፈለክ ራስ ዋጠው።